ሰላም ውድ መምህራችን፣ ሰላም ውድ የክላስ ጓደኞቼ፣ እንዲሁም ይህን ቪዲዮ የምትመለከቱ በሙሉ እንደምን አላችሁ? እኔ ደህና ነኝ፣ ተስፋዬ ነኝ። እንግዲህ መምህራችን በሰጠን ኢንዲቪዥዋል ፕሮጀክት መሰረት የኔ የደረሰኝ ዊንዶ 2000 ሰርቨር ነው። እሱን ቨርቹዋል ቦክስ ላይ ወይም ወርክ ስቴሽን ላይ ኢንስታል እንዳደርግ ነው የታዘዝኩኝ ማለት ነው። ስለዚህ እሱን ለመስራት ደግሞ መጀመሪያ ቨርቹዋል ቦክስ ያስፈልገናል። ሲቀጥል ደግሞ አይሶ ኢሜጁ ያስፈልገናል ማለት ነው። እሱን አይሶ ኢሜጁን ከዚህ ቀደም የወረደ ካለ ዲስክቶፕ ፋይል ላይ ገብተን መፈለግ ይጠበቅብናል ማለት ነው። ከሌለ ደግሞ ከጎግል ላይ ወይም ከክሮም ላይ አይሶ ኢሜጅ ፍሪ ዳውንሎድን ሰርች እናደርጋለን ማለት ነው። ነገር ግን እኔ ይህን በማደርግበት ጊዜ ዴስክቶፕ ላይም ስገባ ፋይሉ ጋር ላገኘው አልቻልኩም። አይሶ ኢሜጅ ላይም ጎግል ላይ ገብቼም አይሶ ዊንዶ 2000 ሰርቨር አይሶ አርካይቭድ ብዬ ሰርች ሳደርግ የሚሰጠኝ የሌሎች አድቫንስድ የሆኑትን ለነ ፕሮፌሽናል አድቫንስድ እና ፋይናል የሚሉትን ነው የሚያመጣልኝ እንጂ ይሄ የዊንዶ 2000 ሰርቨርን ሊያመጣልኝ አልቻለም። ለምን? እሱ ኢንድ ዴቱ ጁን 13 2010 ዓመተ ምህረት ነው የሚለው እንደ አውሮፓውያን አቆጣጠር። ስለዚህ ኢንድ ዴቱ ስለደረሰ መሰለኝ እዛ ማያመጣልኝ እና አይሶ ኢሜጅን ባለማግኘቴ ምክንያት ኢንስታል እንዳላደረኩት እና አይሶ ኢሜጁን እንዳላገኘሁት ለማረጋገጥ ያህል ነው ይሄን ቪዲዮ የሰራሁት ማለት ነው። ስለዚህ ወደ ቪዲዮ ጋብዛችኋለሁ ማለት ነው። ቪዲዮውን በጥሞና እንድትከታተሉ። እንግዲህ ቨርቹዋል ቦክሱን ከፍተን ስንገባ ይህን ኢንተርፌስ እናገኛለን ማለት ነው። እና ይሄ ኢንተርፌስ ምን አለው መሰላችሁ? ስታርት የሚላለው፣ ኦፕን የሚላለው፣ ኒው የሚላለው። ስለዚህ ስታርት የሚለው ለምንድን ነው የሚያገለግለን? እዚህ ጋር የተከፈተውን ለማስጀመር ማለት ነው። ኢንስታል የሆነውን ኦፕሬቲንግ ሲስተም ለማስጀመር ስታርት ያገለግላል ማለት ነው። በአዲስ ለመጀመር ኒው ብለን እንገባለን ማለት ነው። ኒው ብለን ስንገባ ይህን ኢንተርፌስ እናገኛለን ማለት ነው። እዚህ ኢንተርፌስ ላይ ቨርቹዋል ኔሙን አይሶ ኢሜጁን እንድናስገባ ይጠይቀናል ማለት ነው። ቨርቹዋል ኔሙን ዊንዶ 2000 ሰርቨር እየሞልቼዋለሁ እዚህ ጋር። ከዛ አይሶ ኢሜጁን ለመሙላት አይሶ ኢሜጅ የምትለው አዳርኛዋን ክሊክ ስናደርግበት አሯን ይህን ኢንተርፌስ ይሰጠናል። እንደምታዩት ይኸው እንግዲህ ከዚህ ምንም የለም አይሶ ኢሜጅ የሚል ፋይል። ስለዚህ አዘር የሚለው ላይ እንገባና አዘር የሚለውን ክሊክ አድርገን ወደ ፋይሉ እንገባለን ማለት ነው። ከዛ እዚህ ፋይሉ ላይ እንፈልጋለን ማለት ነው። ይኸው እንደምታዩት አሁን ያለ ሎካል ዲስክ ሲ ላይ ነው። እዚህ ጋር እንግዲህ የሚታየን ዊንዶ 10 የሚል ነገር ነው ያለው እንጂ ሌላ ዊንዶ 2000 ሰርቨር የሚል የለንም። ዲስክቶፕ ላይም ዶክመንት ላይም ሁሉም ላይ እየገባሁ አይቼዋለሁ እና ያው ዊንዶ 2000 ሰርቨር የሚል የወረደ የለም ማለት ነው። ስለዚህ ሎካል ዲስክ ላይ እንደሌለ በዚህ አረጋግጫለሁ ማለት ነው። እሺ ይሄን ካየን በኋላ ደግሞ እስኪ ወደ ጎግል ደግሞ ገብተን ጎግል ጋር ሰርች አድርገን እንየው እስኪ። እንግዲህ ጎግል ጋር ገብቼ ዊንዶ 2000 አይሶ አርካይቭድ ብለን ሰርች እናደርጋለን ማለት ነው። እሱን ሰርች ስናደርግ እንግዲህ ሰርች አድርገን ገባን ማለት ነው። እንግዲህ ሰርች አድርገን ስንገባ የሚመጡልን ዝርዝሮች ዊንዶ 2000 የሚል አለ፣ ዊንዶ 2000 ፕሮፌሽናል የሚል አለ፣ ዊንዶ 2000 እንግሊሽ ምናምን የሚል አለ፣ ዊንዶ 2000 ዊዝ ሰርቪስ ፓክ 4 የሚል አለ፣ ሌሎችም አሉ።
ወደታች ስክሮል ስናደርገው ሌሎችም አሉ። ነገር ግን ዊንዶ 2000 ሰርቨር የሚል እንግዲህ ዊንዶ 2000 ፋሚሊ የለም ማለት ነው እዚህ። ስለዚህ ዊንዶ ጎግል ላይ እንደሌለ እንደዚህ ዊንዶ 2000 ሰርቨር አሁን ካረንትሊ ጎግል ላይ እንደሌለ ይሄ ያሳየናል ማለት ነው። ያው እንግዲህ እስካሁን እያየሁት ነው፣ ምንም ነገር የለም። ስለዚህ አሁን እዚህ ጋር ክሊክ አድርገን እስኪ ወደዚህኛው ምናልባት በውስጡ ይዞት እንደሆነ የሚለውን ለማየት ነው ወደዚህ የገባው። ነገር ግን ምንም ነገር የለም። ያው የራሱ ዊንዶው ፕሮፌሽናል የሚለው አይሶ ኢሜጁን አውርደው ብሎ ነው የሚያመጣልኝ። እኔ ደግሞ እሱን አልፈልገውም። እሱን ሳይሆን የምፈልገው ዊንዶ 2000 ሰርቨርን ነው። ስለዚህ ጎግል ላይም እንደሌለ በዚህ ማረጋገጥ እንችላለን ማለት ነው። እሺ ጎግል ላይ ከሌለ እስኪ እንመለስና ወደ እንትኑ ፊኒሽ ብንለው ዘመን አይሶ ፋይሉን ሳንጭን ምን ይሆናል የሚለውን እናያለን ማለት ነው። ይሄን ያመጣልናል ማለት ነው። ይላል መሰላችሁ ኖ ቡቴብል ሚዲየም ፕሊስ ኢንሰርት ቡቴብል ሚዲየም ኤንድ ትራይ ሪቡት ይለናል ማለት ነው። ስለዚህ ያው እንግዲህ አይሶ ፋይሉ ከሌለ ማውረድ እንደማይቻል በዚህ መልክ ለማረጋገጥ ያህል ነው። ስለተከታተላችሁኝ አመሰግናለሁ። ሰላም ነው።